ያላገባ ሰው በቀን 1000 ያገባል፣ 1000 ይፈታል። እዚህም ነው። ያገባ ግን ጋብቻ ላይ ከሆነ አይኑን ይሰብርለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወአህሰኑ ሊልፈርጂ ብልቱን ይጠብቅለታል። ወመን ለም يستطيع فعليه بالصوم ያልቻለ ግን ይጾም። ለምን? ሰው ከበላ ከጠጣ ስሜት አለው። ስለዚህ ይጾም አሉ። መጾሙ ቢያንስ فإنه له وجاء ያኒ ስሜቱን ይሰብርለታል፣ አደብ እንዲይዝ ያደርገዋል። ጾም ያብዛ ካልቻለ፣ ከቻለ ግን ያግባ። ችሎ አላገባ ሚል ካለ ይላሉ ዑለማዎች ወይ ሌባ ነው ወይ በሽተኛ ነው። እኔ አይደለሁም ያልኩት። ሌባ ነው እዛም እዚህም ይሄዳል ይልከሰከሳል። በሽተኛ ነው ስሜት የለውም። ጋብቻ በእስላም የተቀደሰ ቅዱስ ነገር ነው። የሚበረታታ የነቢያቶች መንገድ ነው። በእስልምና ውስጥ ባህታዊነት የለም። ሳላገባ እቀመጣለሁ የሚባል ነገር የለም። አቅም ያለው ያግባ ነው። 1ም 2ም 3ም 4ም የእስላም አስተምሮ